በታሪክ ውስጥ የተፈጸሙ ሦስት እጅግ አስገራሚ እና ሚስጥራዊ ክስተቶች። መግቢያ። ሰላም ወዳጆች፣ እንኳን ወደ ቻናላችን በደህና መጡ። ዛሬ ልንወስዳችሁ የምንፈልገው ጉዞ በታሪክ ውስጥ እስከ ዛሬ ድረስ መልስ ያላገኙ አስገራሚ ሚስጥሮች ነው። እነዚህ ክስተቶች ለብዙ ዓመታት ሳይንቲስቶችን፣ ታሪክ ተመራማሪዎችን እና ተራ ሰዎችን ግራ አጋብተዋል። ነገር ግን እስከ መጨረሻው ከቆያችሁ ሦስተኛው ታሪክ ምናልባት እስከ ዛሬ ያመናችሁትን ሁሉ እንደገና እንድታስቡ ያደርጋችኋል። ቁጥር 3 የማሪያ ሴሌስቴ ሚስጥር 1872 ዓ.ም አንድ የንግድ መርከብ ከማሪያ ሴሌስቴ ኮ በአትላንቲክ ውቅያኖስ ላይ በሌላ መርከብ ተገኘች። እስከዚህ ድረስ ሁሉም ነገር የተለመደ ይመስላል። ነገር ግን መርከቧ ውስጥ አንድም ሰው አልነበረም። ምግቡ በጠረጴዛ ላይ ነበር። የመርከቡ ጭነት አልተነካም። የሰዎቹ ንብረትም በቦታው ነበር። እንግዲያውስ ሰዎቹ ወዴት ሄዱ? አንዳንዶች የባህር ወንበዴዎች ናቸው ይላሉ፣ ሌሎች ደግሞ ግዙፍ የባህር ማዕበል ነበር ይላሉ። አንዳንዶች እንኳን ከምድር ውጭ ፍጥረታት ሊሆኑ ይችላሉ ብለው ያምናሉ። ግን እውነቱን እስከ ዛሬ የሚያውቅ ማንም የለም። ቁጥር 2 የዲያትሎፕ ፓስ ክስተት 1959 በሩሲያ ውስጥ 9 ወጣት ተራራ ወጣሪዎች ለጉዞ ወጡ። ከዚያ በኋላ በሕይወት አልተመለሱም። አዳኞች የእነሱን ድንኳን ሲያገኙ ያዩት ነገር እጅግ አስደንጋጭ ነበር። ድንኳኑ ከውስጥ በቢላ ተቆርጦ ነበር። ብዙዎቹ ጫማ ሳያደርጉ በበረዶ ውስጥ ሸሽተው ነበር። ከተገኙት አካላት መካከል አንዳንዶቹ ከፍተኛ ጉዳት ደርሶባቸው ነበር። ነገር ግን በውጫዊ ቁስል ያለ ምልክት። ይህ እንዴት ሊሆን ቻለ? የበረዶ መናድ? ሚስጥራዊ ወታደራዊ ሙከራ? ወይስ ሌላ ያልታወቀ ነገር? ይህ ጉዳይ እስከ ዛሬ ድረስ ቁጥር 1 የሮanoke የጠፋችው ቅኝ ግዛት 1587 በአሜሪካ አንድ ቅኝ ግዛት ተመሠረተ። ከ100 በላይ ሰዎች በዚያ ይኖሩ ነበር። ከጥቂት ዓመታት በኋላ እርዳታ ለማምጣት የሄደው መሪ ሲመለስ የሚያስደንቀው ነገር ተፈጠረ። ከ100 በላይ ሰዎች በሙሉ ጠፍተው ነበር። ምንም የጦርነት ምልክት የለም፣ ምንም አስከሬን የለም። አንድ ቃል ብቻ በእንጨት ላይ ተቀርጾ ተገኘ። ኩክራትዋይንኩ። ይህ ምን ማለት ነበር? መልእክት ነበር ወይስ የመጨረሻ ምልክት? እስከ ዛሬ ድረስ ማንም በእርግጠኝነት መልስ አላገኘም። እነዚህ ሦስቱ ክስተቶች ምናልባት ከታሪክ በጣም ሚስጥራዊ ከሆኑ ጉዳዮች መካከል ይገኛሉ። አንተ ግን ምን ታስባለህ? እነዚህ ክስተቶች ሳይንስ አንድ ቀን የሚፈታቸው ሚስጥሮች ናቸው ወይስ ለዘላለም ሚስጥር ሆነው ይቀራሉ? አስተያየታችሁን ከታች በኮሜንት ጻፉልን። ቪዲዮውን ከወደዳችሁት ላይክ ያድርጉ። ለተጨማሪ እንዲህ አይነት አስገራሚ ታሪኮች ደግሞ ቻናሉን ሰብስክራይብ ማድረግን አትርሱ። እስከምንገናኝ ድረስ ደህና ቆዩ።